ሰላም ጤና ይስጥልን የተከበራችሁ አድማጮቻችን የዕለቱ ዜና ይዤላችሁ ቀርብ ያለው ልዑል ብርሃኑ ነኝ። አብራችሁን ቆዩ። የዕለቱ ዋና ዋና ዜናዎችን ላሰማችሁ። የኢትዮጵያ መንግስት የባህር ጥያቄ ጉዳይ በተጀመረ ግሌት እንዲቀጥል መመሪያ መስጠቱን አስታውቋል። ዜሌንስኪ በዩክሬን ውስጥ 155 ቻይናውያን ለሩሲያ ጦር እየተዋጉ መሆኑን ገልጸዋል። የናይጄሪያ ቦራ ግዛት አስተዳደር ቦኮ ሃራም ተመልሶ እንደሚመጣ አስጠነቀቀ። የቻይናና የአሜሪካን ንግድ ጦርነት አሁንም እንደቀጠለ ነው። እነኚህን አንድ ባንድ ይደርስላችኋል። ሰብስክራይብና ላይክ እንድታደርጉልኝ በአክብሮት እየገለጽኩ ወደ ዜና አምራችኋለሁ። አብራችሁን ቆዩ። የፌዴራል መንግስት የኢትዮጵያ የባህር በር ማግኘት መብት ለማስከበር የሚደረግ እንቅስቃሴ በተጀመረ ግለት እንዲቀጥል አቅጣጫ ማስቀመጡን አስታውቋል። ዓለም አቀፍ ማህበረሰብ ኢትዮጵያ በቀጠና ሰላምና ደህንነትን ለማረጋገጥ የነበራትን ያላትን ከፍተኛ ሚና እንዲረዱ መንግስት ጥሪ አቅርበዋል። የፌዴራል መንግስት ውሳኔ የተገለጸው የብሔራዊ ደህንነት ምክር ቤት ሮብ ሚያዝያ 1 2017 ዓ.ም ያደረገው ስብሰባ በተመለከተ ከጠቅላይ ሚኒስትር ጽህፈት ቤት በወጣው መግለጫ አስፍረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድና የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላን ጨምሮ የፌዴራል መንግስት ከፍተኛ ኃላፊዎች በተገኙበት የተካሄደ ስብሰባ ሀገራዊና ቀጠናዊ ዓለም አቀፋዊ የተገመገመበት እንደሆነ በመግለጫው አሳውቋል። ምክር ቤቱ በስብሰባ ትኩረት የሚሹ ጉዳዮች በሚል ከጠቀሳቸው ጉዳዮች ውስጥ ፍላጎትን በኃይል የማስፈጸም መንገድ የተከተሉ አካላት እንዳሉም ተናግረዋል። እነዚህ አካላት መልካቸው ይለይ እንጂ በተለያየ አካባቢዎች በውጭ ይገኛሉ ያሉን የምክር ቤት መግለጫው ሴራና ወጥመድን፣ ዝርፊያና እገታን፣ ጭካኔና ህገወጥ ንግድን ፍላጎት በኃይል ብቻ የማስፈጸም መለያቸው እንደሆነ ተናግረዋል። መግለጫውም እነዚህ አካላት በሀገር ውስጥም ሆነ በሀገር ውጭ ከሚገኙ የኢትዮጵያ ጠላቶች ጋር እንደሚተባበሩ እንዲሁም የሐሰት ፕሮፓጋንዳ የሚመሩ ክንፎች እንዳሉ በመጥቀስ ከሰዋል። ምክር ቤቱ በጥቂቱ ተመልክቻለሁ የተባለው ሌላኛው ጉዳይ ከዓለም አቀፋዊ ቀጠናዊ ሁኔታዎች ጋር የተያዘ ነው። ምክር ቤቱ መግለጫ ላይ ከነዚህ ጋር የተያዘ ጉዳዮች በአገሪቷ ላይ ሊያሳድሩ የሚችሉ ተጽዕኖዎችን በዝርዝር ውይይት ማድረጋቸውን አስረድቷል። በኢትዮጵያ ላይ ተጽዕኖ ሊያሳድሩ ይችላሉ ከተባሉ ጉዳዮች መካከል ዓለም አቀፋዊ ሁኔታዎች ናቸው። እየተከሰቱ ያሉ ውጥረቶች፣ የሽብር እንቅስቃሴዎች እንዲሁም እየታወቁ ያሉ የዓለም አቀፋዊ የንግድ መሳሪያዎች እንደሚገኙበት አመልክተዋል። የዩክሬን ፕሬዝዳንት ቭላድሚር ዜሌንስኪ በዩክሬን ቢያንስ 155 የቻይና ዜጎች ከሩሲያ ጎን ተሰልፈው እየተዋጉ መሆኑን ገለጹ። የፕሬዝዳንት አስተያየት የተሰማው በዚህ ሳምንት መጀመሪያ ሁለቱም ቻይናውያን ወታደሮች በዩክሬን ከተያዙ በኋላ ነው። ይህ የቻይና ለሩሲያ ኃይል ትሰጣለች የሚል ወንጀል ለመጀመር ጊዜ ነው የተሰማው ተብሏል። ሮብ ዕለት ፕሬዝዳንቱ ለጋዜጠኞች በሰጡት መግለጫ ዜሌንስኪ መንግስታቸው በሰበሰበው መረጃ በግጭት ውስጥ የተሳተፉ እጅግ በርካታ የቻይና ዜጎች እንዳሉ ጠቁመዋል። ቻይና ቀደም ሲል በርካታ ዜጎችን ለሩሲያ እየተዋጉ ነው የሚል ውንጀላ በእውነት ውስጥ ያልተመሰረተ በመሆኑ ገልጿለች። ቤጂንግ እስካሁን ድረስ ከዜሌንስኪ ለቀረበው ውንጀላ ምላሽ አልሰጡም። ሮብ ዕለት የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ሊን ጆንግ ከዩክሬን ጋር ያለውን መረጃ እያጣራ ነው ሲሉ ተናግረዋል። የቻይና ወታደሮች በግላቸው ተሳትፎ ሊሆን እንደሚችሉም ደግሞ ጠቁመዋል። የናይጄሪያ ቦራ ግዛት አስተዳደር የቦኮ ሃራም ተዋጊዎች የግዛቲቷን ሰሜን ምስራቅ አካባቢ ተደጋጋሚ ጥቃት መሰንዘሩና የተወሰነ አካባቢዎችን መቆጣጠራቸውን ተከትሎ አማጽያን ተመልሶ ሊመጣ ይችላል የሚል ስጋት እንዳለባቸው ገለጹ። የግዛቱ አስተዳደር በአካባቢ አማጽያንን ለማወጋት ተጨማሪ ወታደር ድጋፍ እንዲደረግ ለፌዴራል መንግስት ጥሪ አቅርበዋል። የናይጄሪያ መንግስት የአስተዳደሩን ፍርሃት ቀለል አድርጎ የተመለከተ ሲሆን ባለፈው 18 ወራት የሀገሪቷ ደህንነት ተሻሽሎ ነበረ ተብለዋል። ቦራ ግዛት ውስጥ ለ15 ዓመታት ያክል ቦኮ ሃራም ሲንቀሳቀስ የነበረ አካባቢ ሲሆን በአካባቢ በነበረው ግጭት ከ2 ሚሊዮን በላይ ሰዎች ቤት ንብረታቸውን ጥለው ሲሰደዱ ከ40 ሺህ በላይ ሰዎች ሞተዋል ተብለዋል። በአውሮፓ አቆጣጠር በ2015 በቦኮ ሃራም የቦራ ግዛት ውስጥ በርካታ አካባቢዎችን ተቆጣጥሮ የነበረ ሲሆን የተጠናከረ ወታደራዊ ዘመቻ ተከፍቶበት የያዘው አካባቢ ለቆ እንዲወጣ ተደርገዋል። ታጣቂ ቡድን በሚያዝያ ወር በ2014 በቦራ ግዛት ውስጥ ከምትገኝ የቺኮ ከተማ ከ270 የሚበልጡ ተማሪዎችን ማጋቱን ተከትሎ በዓለም አቀፍ ታዋቂነቱን አግኝተዋል። ሁለቱም ባለግዙፍ ምጣኔ ሀብታሞች አሜሪካና ቻይና ተፋጠዋል። በሁለቱም መካከል ምጣኔ ሀብታቸው መካከል ያለው የንግድ ጦርነት የመቀዝቀዝ ምልክት የሚያሳይ አይመስልም። የአሜሪካን ፕሬዝዳንት ዶናልድ ትራምፕ በቻይና ላይ የጣሉትን ታሪፍ በእጥፍ ይጨምራል ብሎ ዝተዋል። ትራምፕ ከዛቱት ከሰዓታት በኋላ ቻይና ፈንክች እንደማትል አስታውቃለች። ትራምፕ እንዳስፈራሩት በቻይና ላይ ታሪፍ እጥፍ የሚደረግ ከሆነ 104 በመቶ ይሆናል ሲሉ ተናግረዋል። ቻይና ዘመናዊ ተንቀሳቃሽ ስልኮችና ኮምፒውተሮችና ቪዲዮዎችን፣ ጌሞችን ጨምሮ በርካታ ምርቶቿን ለአሜሪካን ትልካለች። ትራምፕ እነዚህ ተጨማሪ ታሪፎች ተግባራዊ የሚደረገው ሮብ ሚያዝያ 1 2017 መሆኑን ገልጸዋል። ቻይና የጣለችው 34 በመቶ ታሪፍ እንድታነሳ ትራምፕ በማስፈራሪያ ጨምሮ እየጠየቁ ይገኛሉ። ቻይና ታሪፉን በብቸኝነት ታነሳለች ብሎ ማሰብ ስህተት ነው በማለት
በኮንፈረንስ ቦርድ በተሰኘው የምርመራ ተቋም የቻይና ማዕከል ከፍተኛ አማካሪ የሆኑት ተናግረዋል። አክሎም ይህ ሁኔታ ቻይናን ደካማ አድርጎ ማሰብ በተጨማሪ አሜሪካ ማዛዣ የሚሆኑ የበለጠ እንድትጠይቅ የሚያስችል አቅም ይሰጣታል ብለዋል። በአሁኑ ወቅት ረጅም ወዳለው የምጣኔ ሀብት ቀውስ ውስጥ ሊመራ እንደሚችል ጠቁመዋል። ትናንት ከ100 በላይ የሚሆኑ ሀገራት የጣሉትን ታሪፍ ተከትሎ የዓለም አክሲዮን ገበያ አሽቆልቁለዋል። በተለይ የእስያ አክሲዮን ገበያ በ10 ዓመታት ውስጥ ታይቶ በማይታወቅ ሁኔታ እጅጉ በከፋ ሁኔታ እየወረደ ሲሆን